ላንቺ ብዬ ነው እንዴ ያቺ ልጅ አንቺ የምትወጂው ልጅ ቀማችሽ እሷ ከዚህ ቤት እንድትወጣ ብዬ ነበር ያደረኩት ያንን አንቺ ግን ካድሽ አሳልፈሽ ሰጠሽ አልከዳሽም አክስቴ ያደረግሽ ነገር ደግሞ ትክክል አይደለም እንደውም አንቺ ነኝ ይቅርታ መጠየቅ አለብሽ በጣም ተበላሽተሽ አይደል እንዴ ቆይ ዛሬ ሽሩ ጉዱ ለማን ነው ቀለበል ያደርግላት ነው እንዴ ለነገሩ ካንቺ ልክ ከሷ ጋር ሲታይ በደንብ ማች ያደርጋል በዛ ላይ ደግሞ ቁመትም ትበልጥሻለች እንደገና ደግሞ ብልህም ናት እንዳንቺ ጅል አይደለች ትውናት አይደል Are you crazy? ቆይ ግን አንቺ ኤቢ ነሽ? ቆይ ምን አድርጌሽ ነው? ምንም አልሆንኩም። አሁን ቢሆን የድሮ ኤቢ ነኝ። ዋሸሽ፣ አጋለጥኩሽ። ደግሞ ልንገርሽ ማንም ሰው ቢሆን የማረገው ነገር ነው። በጣም ይቅርታሽ አክስቴ። ቆይ አንቺ ግን ባክስትሽ ወጣሽ ስትባይ ትንሽ ርቄሽ ብቆይ እንደዚህ አበላሽተውሽ ይጠብቁኝ? ለነገሩ ምን ታደርጊ ያ ጅል አባትሽ ነው እንደዚህ ያደረገሽ ከየትም ወልዶ እያመጣ እህቴን ማጃጃሉ ሳያንስ አንቺንም ጅል አደረገሽ ይኸውልሽ ማርታ ባልሽን ጉዱን ሳላወጣማ ከዚህ ቤትም ከዚህ ሀገርም የትም አልሄድም የእህቴ ባልደሬ ደህና ነህ Do you hear me? ደረጀ በድጋሚ ተንኮል መስራት የማይሰለቻትን የሚስቱን እህት ቤተሰቡን ለመበታተንና ልጆቻቸው ያለ ቤተሰብ ፍቅር እንዲያድጉ ተንኮሏን ለመስራት እያቀደች እየዛተች ባለችበት ደርሶ ሰምቷታል። ተሰዳ የምትኖርበትን ሀገር ለቃ ለመዝናናት በሚል ወደ ሀገሯ ተመልሳ እህቷ ቤት ለተወሰነ ጊዜ ለማረፍ የመጣችው መድኃኒት ከድሮ ጀምሮ ቆሌዋ የማይወደውን የእህቷን ባልደረጀ ህይወቱን ልታከብድበት አንድ ብላ ተንኮሏን መስራት ከጀመረች ሰነባብታለች። ሆኖም ግን እስካሁን ለአንድ ጊዜም ቢሆን ሊሳካላት አልቻለም። ከዚህ አስቀድሞ ዳጣ ስልኳን ጥላ ሰላም ጋር እንደሄደች ያወቀችው ማርታ ስልኩን በውሃ እጅ ላይ ተመልክታው እንድትከፍትላት አድርጋ ስልኩን በደንብ ለማየት ከክፍሏ ታስወጣታለች። በመጀመሪያ ፎቶዎቿን ለመመልከት ወደ ጋለሪ ነበር የገባችው። ፊት ለፊትም የደረጀና የሷን የተቀራረበ ቤተሰባዊነት የተሞላበት ፎቶ ትመለከተና በግርምት እንዴ ቆይ ግን ይቺ ልጅ ማናት? ምንድነው ከደረጀ የምትፈልገው? እንዴት ነው በዚህ ልክ የተቀራረቡ? እሱስ ቢሆን ለምንድነው በጨለማ ክፍሏ ገብቶ ሲያጣት እንደዛ የተጨናነቀ? ቆይ ግን እንዴት ነው ጉንጩን እስከ መሳም ድረስ የደረሰችው? እኔን አንድም ቀንም እንኳን እኮ ሰማኛ አታውቅ። ከሱ ጋር እንዴት እንደዚህ ቀረበች? ምን ፈልጋ ነው? ይሄ ነገር ምንም ሊገባኝ አልቻለም። የሆነ ነገርማ አለ፣ የግዴታ ማግኘት አለብኝ። ስለዚህ ይህንን ስልክ በደንብ መበርበር አለብኝ። ከደረጀ ጋር የተጻጻፉት ነገር አላጣ ብላ ከራሷ ጋር አውርታ ወደ ስልኩ ስትመለስ ተቆልፎባት ታገኘዋለች። በንዴትም ውሃን በፍጥነት እንድትመጣ ትጠራትና እንድትከፍትላት በድጋሚ ትጠይቃታል። ነገር ግን ውሃ መክፈት አልቻለችም ነበር። ማርታም በንዴት አሁን እኮ ከፍተሽው ነበር፣ ከምን ይሆን የረሳሽው? ምን አይነቷ ልባው ልቅነሽ በእናትሽ፣ አሁን ወደ ክፍልሽ ሂጂልኝ ብላ ታባራታለች። በዛን ሰዓት ላይ ዳጣ ወደ ቤት ለመሄድ ስትወጣ ሰላም ታስቆማትና ዳጣዬ ግን ከመሄድሽ በፊት አንድ ነገር ልስራልሽና ጎረስ አድርገሽ ሂጂ ብላ ስትላት ዳጣም እንዴማዬ አሁን እኮ ነው ቁርስ የበላሁት ጠግቤያለሁ። ቆይ በአንድ ቀን አብልተሽ ልታወፍሪኝ ነው እንዴ? ይኸውልሽ እኔ ባል ሳላገባ በፊት መወፈር አልፈልግም ብላ ስትላት ሰላምም እየሳቀችባት አቤት ምን ነው ናታን ወፍራም ሴት አይወድም እንዴ? መቼም ከሱ ውጭ አታገቢም እንደው እንዴት እንደሚወድሽ ብላ ስትላት ዳጣም እኔ ግን እማዬ በጣም እድለኛ ነኝ። አባዬን የመሰለ አባት አለኝ፣ አንቺንም የመሰለች እናት አለችኝ፣ ቤቢን የመሰለ ወንድም፣ ኤቢንና ውሃን የመሳሰሉ እህቶች አሉኝ። በቃ በጣም ደስተኛ ነኝ። ፈጣሪ ያሳለፍኩትን የችግር ዓመታት አሁን ላይ የካሰኝ ነው መሰለኝ እማዬ ብላ ስትላት ሰላምም ይኸውልሽ ዳጣዬ እዚህ ስንሆን ብቻ ነው እሺ እማዬ የምትይው እንዳይለምድብሽ ሰላም እያልሽ ጠሪ፣ እዛ ቤት ስመጣም በስሜ ነው እሺ የምትጠሪኝ ብላ ስትላት ዳጣም ግራ ተጋብታ የት እማዬ ቆይ እና አባዬ ጋር ነው እንደምትመጪው ብላ ስትጠይቃት ሰላምም የት መሄጃ አለኝና ሌላ ዳጣዬ ምን መግቢያ አለኝ? አክስቴም ወልጄ እስክነሳ ነው እዚህ ያስቆየችኝ። መቼም ሁለት ልጆችን ይዤ ከዚህ በኋላ የሚያገባኝ የለም ብላ ስትላት ዳጣም አታስቢ እማዬ የቤቢን አባት አፈላልገን እሱ ያገባሻል። ቆይ ግን ማን ነው? አንቺን የመሰለች ቆንጆ ሚስት እኮ ተስሎ ለራሱ አያገኝም፣ ካልፈለገም ይቅር እኔ ያለሁልሽ ብላ ስትላት ሰላምን በድፍረት አይ ዳጣ አይሆንም፣ እዛ ቤት ነው መኖር ያለብን፣ በዚህ ጉዳይ ላይ እኔ ወስኛለሁ ብላ ስትላት ዳጣም እንዴ ሰላምዬ እዛ ቤት ግን እማዬስ ይሄንን ሁሉ ጉድ ምን ታደርገዋለች ብላ ስትላት ሰላምም እሱማ ልክ ነሽ ዳጣዬ ከባድ ነው እኮ ግን በቃ የኔ ህይወት አንዴ ተበላሽቷል። በእናንተ በልጆቼ ህይወት ግን ፈጽሞ ስህተትን መስራት አልፈልግም። ሌላ አማራጭ
የለኝም። እኛ ከዛ ቤት ውጪ እየኖርን ጋሽ አንድ ነገር ቢሆን ምን ላደርጋችሁ? ይህንንም ማደርገው ለእናንተ ስል ነው። ታውቂያለሽ ዳጣ፣ እኔ በህይወቴ አንድ ሰው ነው የበደልኩት። እሷም እትዬ ናት። እንዴትም አድርጌ ልክሳት አልችልም። ግን ደግሞ ከእናንተ ከልጆቼ የሚበልጥብኝ ነገር የለም። በያሁን በቃ እትዬ እንዳትጠራጠር ቶሎ ብለሽ ሂጂ ብላ ትልካታለች። ይህ በእንዲህ እንዳለ ኤቢ ቤት ውስጥ እየሆነ ባለው ነገር ተጨንቃ ወደ ናታን ጋር ሳሎን ትሄድና ስማኝማ ናታን፣ እማዬ የዳጣን ስልክ ይዘዋለች ብላ ስትነግረው እሱም ሁኔታውን ቀለል አድርጎ ታዲያ ቆይ ምን ችግር አለው ብሎ ሲጠይቃት ኤቢም አንተ ምን ሆነሃል? ምን ችግር አለው ትለኛለህ እንዴ? ስልኳ ውስጥ እኮ ስንት ነገር ይኖራል። ማለቴ አባዬ አባቷ እንደሆነ የሚገልጽ ነገር ወይም ቴክስት ብታገኝስ? እማዬ እኮ ስልኩን ክፈችልኝ ብላኝ ነበር ግን እኔ አላውቀውም አልኳት ብላ ስትለው ናታንም ተደናግጦ ቆይ እማዬ እንዴት እንደዛ ልታደርግ ትችላለች? ማለቴ ስልኳን እንዴት ማየት ፈለገች? ይህ እኮ በጣም ከባድ ነገር ብሎ ሲላት ኤቢም አላውቅም ናታን፣ ግን ምናልባት ዳጣ እዚህ ቤት ውስጥ አንድ ነገር እንዳላት እማዬ ሳጠረጥር አቀር። አክስቴም ዳጣ ውሃን ትመስላለች እያለቻት በተዘዋዋሪ የአባዬ ልጅ ልትሆን እንደምትችል እየነገረቻት ነበር። እኔማ አንዳንዴ እማዬ አውቃ ዝም ያለች ነው እኮ የሚመስለኝ። ዳጣ እዚህ ስትመጣ እኮ የአባዬ የጓደኛ ልጅ ነኝ ብላ ነበር፣ ግን አሁን ደግሞ የእውነት የጓደኛው ልጅ እንዳልሆነች አውቃለች። ዳጣ ማናት? ለምን እዚህ ቤት ውስጥ ኖረች? በቂ የሆነ መልስ የለም። ችግር እየተፈጠረ ያልሆነው እማዬ አባዬን ስለምታምነውና ዳጣም ጸባዋ ጥሩ ስለሆነ ነው። እማዬ ይህንን ነገር ካወቀች በፍጹም ከአባዬ ጋር አይቀጥሉ። እሷ በክብሯና በትዳሯ ፈጽሞ አትደራደር ብላ ስትለው ናታንም ሁሉም ነገር ተስተካክሎ ሰላም እንዲሆን አባዬን በሁሉም ነገር ማገዝ አለብን። ደግሞ አክስትሽ ልትመጣ ነዋ። እሷ ከክፋት ውጪ ምንም ነገር አታውቅ። ስለዚህ ልትረብሸን ስለምትችል አባዬ ሚሊዮንን እየሰማን እሱን ልናግዘው ይገባል ብሎ ይላትና ይለያያሉ። ከትንሽ ቆይታም በኋላ ዳጣ ወደ ቤት ስትመጣ ናታንን ለብቻው ቤት ውስጥ ተቀምጦ ታገኘውና በደስታ ሮጣ ዘላ ታቅፈዋል። እሱም ያሽከረክራታል። በመሃልም ደንግጦ ወርዶ ይገፈትራታል። እሷም በሁኔታው ግራ ተጋብታ እንዴ ቆይ ለምንድን ነው የምትገፈትረኝ? በጣም ደስ ብሎኛል እኮ ብታይ አገኘዋት ብላ ንግግሯን ስትጀምር ቀድሞውኑ ማርታን አይቶ በድንጋጤ ከእቅፉ ያወረዳት ናታን ምንም ምርጫ ስላልነበረው ወሬዋን ለማስቆም ቀና ብሎ እማዬ ደህና አደርሽ ብሎ ይላታል። ዳጣም የሚያያቸው ሰው ስለነበረ እንደሆነ ናታን የገፈተራት ቆይቶም ቢሆን ተረድታ እማዬ ደህና ነሽ ብላ ስትላት ማርታም ዳጣ ምንድነው እሱ በጣም ደስተኛ ሆነሻል? ምን ተገኝቶ ነው? ደግሞ የት ነበር ያደርሽው ብላ ስጠይቃት ዳጣም ሰላምዬ ጋር ነበርኩ ልጄን ያዢልኝ ብላ እዛው ነው ያደርኩት ብላ ትነግራታለች። ማርታም ዳጣን ችላ ብላ ናታን አንተም ውሸት ጀመርክ አይደለ? ጥሩ ነው ለማንኛውም ዳጣ ነይ እፈልግሻል ብላት ወደ መኝታ ቤቷ ስትገባ ዳጣም ናታንን ቆይ ለምንድን ነው እማዬ እፈልግሻለሁ ያለችኝ ብላ ስትጠይቀው እሱም እኔ እንጃ አላውቅም ዳጣ ብቻ ግን ተጠንቀቂ እማዬ ብዙ ነገር ሳታስብ አትቀርም ምክንያቱም ስልክሽን እያየችው ነበር ብሎ ሲላት እሷም በድንጋጤ ወደ መኝታ ክፍሉ ትሄዳለች። ወደ ውስጥ ስትገባ ማርታ አጠገቧ አልጋው ላይ እንድትቀመጥ ታደርጋትና ማውራት ይጀምራል። ማርታም ተቀጠለና እንዴት ነሽ ባክሽ? በጣም ደስተኛ ሆነሻል። ምን ተገኝቶ ነው ደግሞ? እንዴት ነው ባክሽ ከናታን ጋር የተቃቀፋችሁ ብላ ስትላት ዳጣም አዎ እማዬ እሱ ስላቀፈኝ ነው እኮ ደስ ያለኝ ያው ሰላምዬ ጋር ስላደርኩ ሁላችሁም ናፍቃችሁኛል ስትላት ማርታም እሺ እና እንዴት ነው ደሬን አገኘሽው? እኔ ምልሽ ግን ከሁላችንም በላይ እሱ ነው አይደል የሚናፍቅሽ? ያው የሱ ነገር አይሆንልሽም። አብረሽ የተነሳሽውን ፎቶ አይቼው እኮ ትንሽ ግራ ገባኝ። አጋጣሚ ስልክሽ እዚህ ነው እና ክፈቺውና ፎቶውን ላሳይሽ ከዛም አንዳንድ ጥያቄዎችን እጠይቅሻለሁ ብላ ስልኳን ትሰጣታለች። ዳጣም በሁኔታው ግራ ተጋብታ ግን እማዬ ምን አይነት ፎቶ አይተሽ ነው ብላ ስትጠይቃት ማርታም ተቃቅፎ የተነሱትን ፎቶ አይታ እንደሆነ ትነግራታለች። ጮሌዋ ዳጣም ውይ እማዬ እሱን ነው እንዲያየሽው? እንደዛማ እኮ ካንቺ ጋርም መነሳት እንችላለን እንዴት እንደተነሳ ላሳይሽም ትላትና አብረው ይነሳል። ማርታም ተቀጠለና ይኸውልሽ ዳጣ እኔ መሀል አዲስ አበባ ነው ተወልጄ ያደኩ እንዳንቺ ጮሌ ሳት ጠብሶ የበላ አራዳ ግን ፈጽሞ አላውቅም ብላ ስትላት ለምን እንደዚህ ያለቻት እንዳለች ያወቀችው ዳጣም እማዬ እኔ እኮ አንቺንም አባዬንም በጣም ወዳቸዋለሁ። አሁን ቆይ ደረጀ ምኑ ይጠላል እማዬ? አንቺንም በጣም ነው የምወድሽ። እናት ለወለደችው ልጅ እናት ብትሆን ያው ተፈጥሯዊ ነው፣ ግን ደግሞ ላልወለደችው ልጅ እናት ከሆነች ያቺ በትክክልም ጥሩ እናት ናት ብላ ስትላት ማርታም በግርምት አቤት አንቺ ቂቤ ምላስ አሁን እንደዚህ ስላልሽ የምለቅሽ መስሎሽ ነዋ? ዛሬ እንደሆነ ወዴትም አለቅሽ ብላ ስትላት ዳጣም ችግር የለውም እማዬ ብቻ አንቺ ስትፈልጊኝ እዚሁ ቤት ነኝ ጥሪኝ እሺ እማዬ ብላት ተነስታ አታላት ትወጣለች። በዛን ሰዓት ላይ መድኃኒት ወደ ቤት መጣ ተቀምጣ ነበር። ኤቢም ከቤት ልትወጣ ስትል ትመለከታትና መተሻል እንደ አክስቴ አባዬን ይቅርታ ጠይቀሽው ነው ወደዚህ የመጣሽው ብላ ስትጠይቃት መድኃኒትም በአንቺ ምክንያት እኮ ነው እንደዚህ የሆንኩት መጀመሪያ አንቺ ነሽ ይቅርታ መጠየቅ ያለብሽ ለአንቺ ብዬ እንደዛ ባደረግ አንቺ ግን መልሰሽ እኔን ጎዳሽ። ቆይ ግን አንቺ ኤቢ ነሽ በአክስትሽ ወጣሽ ስትባይ ግን ተበላሸሽ ስትላት ኤቢም በንዴት ተነስታ ጥላት ትሄዳለች። ከዚህም በኋላ ነው መዲ በንዴት ለብቻዋ ይዛተች ደረጀ ደርሶ ይሰማል። ደረጀ በገዛ ጆሮ ያለችውን ነገር በሙሉ ሰምቷታል። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።